ይናችሁ እንግዲህ ይሄን የዩቲዩብ ቻናል በደንብ ላይክ አድርጉልኝ። ላይክ በጣም ገና አዲስ ስለሆነ ትንሽ ቫይራል መውጣት ይኖርበታል። ዛሬ ከአንድ ልጅ ጋር ልንጫወት ተቀጣጥረናል ማለት ነው። ሶ አሸንፋለሁ ወይስ ያሸንፈኛል የሚለውን እናያለን። ልጁ ጠንካራ ነው። እስቲ እናያለን አብረን። እስቲ አብረን እየተጫወትን ፕሮሰሱን አሳያችኋለሁ ማለት ነው። ሶ አብረን እየተጫወትን ፕሮሰሱን አሳያችኋለሁ። ላይክ አሸንፋለሁ ወይስ አላሸንፍም የሚለው ሬቲንጋቸው ትንሽ ቢሆንም ልጁ በጣም ጠንካራ ነው። በጣም ልምድ አለው። አሁን አብረን እናያለን። አራት ሁለት ሁለት በጣም ምርጥ ነው ለኔ። በጣም ምርጥ ነው። ብዙ ጎል እንዳስቆጥር ይረዳኛል ማለት ነው። ምን አባቱ የ90 ይቀርታል። የምር አላሰብኩም እንደዚህ ከቷል ብዬ ኧረ ጭራሽ አልገመትኩም። ይሄ ሃላንድ ደግሞ ወይ በሃላንድ ቴስት አትምጣበት አይደለም የሚባለው። ጠንካራ ነው በቴስታት። ትንሽ ተጸገው ጥሩ ነበር። እስቲ ሳሊባ እስቲ ሁለተኛውንም ከዚህ ሊደግሙ ነበር። አዞን ገለቴ ኧረ ወጥቶ ነበር እኮ። ይሄ ዳኛ ደግሞ ያዳላል። እሺ እንዳታምኑት፣ ዳኛው ያዳላል። ዋ እንደዚህ ነው ባይዘዌ እዚህ ጋር ሃሪኬን ካለ ማለት ነው። ሃላንድና ሃሪኬን ካሰለፋችሁ በጣም ምርጥ ነው። ሃሪኬንና ሃላንድ ቴስት አይስቶላችሁ። ይሄ እንደዚህ ጥቁር የሚያደርጉ ሰዎች እንዴት እንደሚያስጸሉኝ እንደዚህ አይታዩም። የቆሙ አንተ ኳሱን እያለሁ ብለህ ስታስብ እነሱ እዛ ቆመዋል። ጥቁር አድርጋ በደንብ አይታዩም። እስቲ ሃላንድ እስቲ ካምባክ ምንድን ነው ጋይስ? አሁንማ በረኞች እኮ ሴቭ ማድረግ ላይ በጣም አደገኛ ሆኗል። አረ በፈጠራችሁ አሁን ምን ይባላል? አንግል ትገጭልኛለህ አንተ። ይሄንንማ ማሸነፍ አለብኝ። ሊያዋርደኝ ፈልጎ ነው። ባይዘው ቴሌግራም ላይ አውሩኝ። የቴሌግራም ቻናል አለኝ፣ እዛ ላይ አውሩኝ። ቶርናመንት ምናምን እዛ ላይ መወዳደር ትችላላችሁ። ይሄን ቻናል ግን በደንብ ኮፒ ሊንክ አድርጉልኝ። በጣም ፈልጎ ቻናል ነው ለማሳደግ ማለት ነው። ኧረ ምንድን ነው? ኧረ ሃላንድን ባይዘው ሬቲንጉን እንዳታዩት በጣም አደገኛ ነው። አይታችሁ ካላ በጣም አደገኛ ነው። በደንብ ኮፒ ሊንክ አድርጉልኝ ጋይስ፣ በደንብ ማለት ነው። ሼር አድርጉት። ይህ ቪዲዮ ቫይራል ከወጣ በተደጋጋሚ ሰራላችኋለሁ፣ እንዴት ማክስ ማድረግ እንደምትችሉ፣ ምን አይነት ነገሮችን መጠቀም እንዳለባችሁ እና ዳይናሚክ ስታርቶች ደግሞ አሁን መሸጥ ጀምሯል። እንዴት መሸጥ እንደምትችሉ ግን አሁን ላይ ባሸጡት የተሻለ ነው የሚሆነው። ለምን ካላችሁ ሬር እንኳን አይሰጥም። ኮች ሬር ቢሆን ኖሮ በጣም ጥሩ ነበር። ሬር እንኳን አይሰጡም። አሁን ላይ ባሸጡ በጣም የተመረጠ ነው የሚሆነው። ትንሽ ቆየት ብሎ ያስተካክሉታል። በጣም አበላሽ ነው። ሌክጀሪ ነበር እኮ መሆን የነበረባቸው። አሁን ተጫዋች ለማሳደግ ብላችሁ እንዳሸጡ እሺ።
ሂድ ኤምባፔ ኧረ ምን አይነት አቀላለብ ነው የሚቀልበው? ወይ ኮርቷ ያለው ሰው በቃ አይጨነቅም። ኮርቷና ዶናሩማ ናቸው አሁን በጣም አደገኛ የሆኑት እና ኔቬስ እና ማርቲኔዝ በጣም አሪፍ ላይ ናቸው። ወይኔ ለገው ጀለስ ሃላንድ እዛ ቆሟል። አይታችሁታል? ሂድ እስቲ ሃላንድ ሂድ፣ ግባና አውጣ። ሂድ ግባና አውጣ፣ ግባና ኳሱን አውጣው ነው የሚል በቃ ሃላንድ ማለት ይሄ ነው። በቃ ግባልኝና አውጣልኝ። ሃላንድ ማለት ይሄ ነው። በቃ ሃላንድ ማለት ይሄ ነው። በጣም ነው የሚያስጠላው። እሺ እንደዚህ ነው በጣም ነው የሚያስጠላኝ። እንደዚህ ነው በጣም ነው የሚያስጠላኝ። እንደዚህ አንግል ሲገጭ ማለት ነው እየተመራችሁ ምናምን አንግል ሲገጭባችሁ እንዴ ነው በጣም ነው የሚያስደብረው። እና በሌላ ቪዲዮ እንገናኛለን ማለት ነው። እንዴት አድርጋችሁ እንደምታሳድጉ እነዚህንም እንዴት አድርጋችሁ የማግኘት ቻንሳችሁን እንዴት ከፍ እንደምታደርጉ በቀጣዮቹ ቪዲዮ አሳያችኋለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተባበሩኝ። ይመቻችሁ።